በሙሉ ኃይሌ በሙሉ ኃይሌ በሙሉ ኃይሌ ልጆቻችሁ ሕይወታችሁን የሞላ ነገር ሁሉ በናዝሬቱ በኢየሱስ ስም የተገፋ ይሁን። እኔ እንደ እግዚአብሔር ሰው ጸልያለሁ። ዛሬ በናዝሬቱ በኢየሱስ ክርስቶስ ስም ሕይወታችሁ ላይ ተጣብቆ ከእግዚአብሔር ጋር እንዳትነካኩ፣ መድረስና መግባት ወዳለባችሁ እንዳትገቡ የሚያስጨንቃችሁ ኃይል ከአእምሯችሁ የተነቀለ ይሆን። በሕይወት ገጥሞና በሕይወት አይተው የማታውቀው ነገር ዛሬ ማለዳ ሕይወት ላይ ይሆናል። አሜን። ያለ አንድ ሰው በኢየሱስም ዛሬ ተነካካ። በማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ እናወጣና እንደዚህ ይነበባል። ከ11 ጀምሮ አነበዋል። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዞር ብለው ሁሉ ከተመለከቱት በኋላ ጊዜው መሽቶ ስለነበር ከ12ቱ ጋር ወደ ቢታንያ ወጣ። በማግስቱም በቢታንያ ሲወጡ ተራበ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶ ከአሁን ጀምሮ ለዘላለም ከአንቺ ፍሬ አይበላ አለ። ደቀ መዛሙርቱም ሰሙ። ቁጥር 22 ላይ እንሂድ። 11 ቁጥር 22 ኢየሱስም መልሶ እንደዚህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። አሜን። የዛሬው መልእክት እንደዚህ የሚል ነው። ያልከው እንዲሆን እመን። ምን ያላችሁት ይሆናል። ግን ያላችሁት እንዲሆን ከእናንተ የሚጠበቀው ምንድን ነው? ማመን። መልእክቱ ይህ ነው። በቃ ያልከው እንዲሆን እመን። አጠገባችሁ ያለውን አንድ ሰው ያልከው እንዲሆን እመን በሉ። ከመቼት የሱን አከሲፍ ራወተው አመን አመን ይዱበዱ አመን ራጂ ራጂ ዱበዱ ሲፍታ ወልቂጣችሁ ጀልቀባ ወልቀበችሁ ጀልቀባ አሮሙ ጀልቀባ ጎፍታን ኢየሱስ ጎፍታራ አያችሁ። ያላችሁት እንዲሆንላችሁ። ይሄ የሂሳብ ትምህርት አይደለም። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በተመላለሰበት ዘመን ያስተማረው ትምህርት በደንብ አስተውላችሁ እንድትሰሙኝ ይፈልጋል። ጌታ ኢየሱስ ክርስቶስ በዚህ መጽሐፍ ቅዱስ ክፍል በቢታንያ እንደነበረ ሳነብላችሁ ሰምታችኋል። ከቢታንያ ወጣ። በቢታንያ በምኩራብ ነበር፣ በኢየሩሳሌም በምኩራብ ነበረ። ከዚያ ወጣ። ሲወጣ ወደ ቢታንያ ሲወርዱ ኢየሱስ ርቦት ነበረ እና በጣም ስሙኝ፣ ኢየሱስ ርቦት ነበርና ከቢታንያ ሲወጡ አንዲት በለስ አየ። ጊዜው ደግሞ የበለስ ጊዜ አይደለም። በለስ የሚያፈራበት ጊዜ አይደለም። የበለስ ፍሬ የሚገኝበት ፍሬ ተገኝቶ የሚበላበት ሰዓት አይደለም። ግን በለሲቱ በጣም የለመለመች ናት፣ ልምላሜ የሞላባት ናት እና ርቦት ስለሆነ ኢየሱስ ወደ በለሷ መጣ። በለስ አግኝቶ ሊበላ ሲቀርብ በለሷ ጋር ከቅጠል በቀር ምንም የለም። በጣም ስሙኝ፣ ላወራ የፈለኩት ስለ በለስ አይደለም። ላወራ የፈለኩት ነገር አለ፣ በጣም ጥልቅ ነገር። በጣም የሚገርማችሁ በለሷ ላይ ፍሬ የለም። ኢየሱስ ሰፍ ብሎ ወደ በለሷ የመጣው ፍሬ ፈልጎ ነው። ፍሬ
የሚበላ ነገር፣ ለረሃብ ማስታገሻ የሚሆን ነገር ወይንም ጥጋብ ወይ ማስታገሻ ነው የሚሆን። የሆነ ነገር ስትበሉ ወይ ትጠግባላችሁ ወይ የረሃቧን ሰዓት ያስታግሳችኋል። ከሁለት አንዱ ነው የሚሆነው። ኢየሱስ ሲያጣ አንድ ነገር ያለ ለዘላለሙ ፍሬ አይገኝብሽ። ለዘላለሙ የሚበላ ነገር ካንቺ አይገኝ ብሎ ረገማትና ከደቀ መዛሙርቱ ጋር ተጓዙ። በጣም ስሙ። ሄዶ ኢየሱስ ረግሟታል። ኢየሱስ ከደቀ መዛሙርቱ ጋር ከወጣ በኋላ ወደ ኢየሩሳሌም መቅደስ ገብቶ የሚሸጡትን የሚለውጡትን ገበታውን ምኑን ገለባበጠ። አላነበብኩላችሁም? ስታነቡ እናንተ ትደርሳላችሁ። ገለባብጦ ኢቭን እየገረበ ከመቅደስ ነጋዴዎችን ከመቅደስ አባረረ። ቤቴ ጸሎት ቤት ትባላለች ብሎ ያንን አድርጎ ቤቱን የእግዚአብሔር ቤት አጥድቶ ሲመለስ ደቀ መዛሙርቱ ሰምተውታል። በደንብ ኢየሱስ የተናገረውን ሰምተውታል። ወይ ደግሞ ሰምተውታል የሚለውን ቃል ቀይር፣ አድምጠውታል። ሰምተውታል ይላል። ማድመጥ ሲሆን ውስጣችሁ ድረስ ነው የሚገባው። በቃ ማለት እስከ እርጅናችሁ ድረስ አትረሱትም። ወደ መቃብር ድረስ የማትረሷቸው የሰማችኋቸው ነገሮች የሉ። ኢየሱስ ጌታ ነው። አድምጣችሁ ውስጣችሁ ገብቶ የሚቀር ነገር ከውስጣችሁ ማይወጣ። አንዳንድ ጊዜ ብዙ ነገር ሰው ውስጥ ገብቶ ማይወጣ ክፉ ነገር ሲነገርበት ነው። ወይ ተሰድቦ ከሆነ በድህነቱ ተሰድቦ ከሆነ ወይ ሰዎች ተሳልቀውበት ከሆነ የሆነ ክፉ ነገር ከሰው ውስጥ አይወጣም። እንደ ጠባሳ ሆኖ ይቀመጣል ሰው ውስጥ። ብዙ ሰው መያዝ የሚችለው መልካም ነገር አይደለም፣ ክፉ ነገር ነው። ታውቃላችሁ? ብዙ ነገር ተቋጥሮ ይቀመጣል። ታውቃላችሁ? ክፉ ነገር። ከዛ የሆነ ቀን እንደዚህ ምቆብ ላይ ነበር ይላል። ታርቋል፣ በሆነ ነገር ጨርሰዋል ምናምን። የሆነ ቀን የሆነ ነገር ቦግ ሲል እንደዚህ ምቆብ ላይ ነበረ። ለምን አይጠፋም? ውስጣችን ተስኖ ቀርባም። ኢየሱስ በለሲቱን ሲረግማ በደንብ ሰምተውታል። ውስጣቸው ገብቷል። ተመልሰው በዚያ ሲያልፉ ኢየሱስ ኦልሬዲ ተናግሯል፣ እንደሚሆን ያውቃል። ደርቃ እንደምትቀር ያውቃል። ለሱ ምንም ነው። ደቀ መዛሙርቱ ግን ይጠባበቃሉ ወይ እየጠበቁ ነው። ግን አጋጣሚ ነው በዚያ መንገድ የመጡት። ሲያልፉ አዩና ተደንቀው እንደዚያም ጌታው ያ ቅድም የረገምካት በለስ ደረቀች። ሃሌሉያ አሜን። ደርቃለች አሉት እና ኢየሱስ ምን እንዳላቸው ታውቃለች? በበለሲቷ በሆነው ነገር እንዳይደነቁ ከዚህ የበለጠ ነገር በሕይወታቸው ማድረግ እንደሚችሉ የበለጠ ነገር በሕይወታቸው ማስተካከል እንደሚችሉ ኢየሱስ ነገራቸው። ይኸውላችሁ ኢየሱስ ጌታ ነው። ቁጥር 20 ላይ ከፍ ብለን እናንብበው። ማለዳም ሲያልፉ በለሲቱ ከስሯ ደርቃ አዩአት። አደራረቋ እንደ መጠውለግ አይደለም። አደራረቋ ለመጠውለግ እንደሚሞክር ምናምን አይደለም። ከስሯ ደርቃለች። ምናልባት የነበራት ቅጠል ረግፏል፣ እንጨቶቿ ደራርቀዋል። ኢሚዲየትሊ ሊሆን ይችላል። ይሄ በቃ ቅጥበታዊ ነው። በቃ ቃል አወጣ ሆነ። ከስሯ ደርቃ አዩአት ይላል። ከስሯ ደርቃ ካለ ቢያንስ እኮ ቅጠል ከደረቀ ግንዱ እኮ እርጥብ መሆን አለበት። መጽሐፉ የሚለው ከስሯ ደርቃ አዩአት ይላል። ቅጠሉ ብቻ አይደለም የረገፉ፣ ከስሯ ደርቃ አዩአት። ከዛ ደርቃ አዩአት። ጴጥሮስን ትዝ ብሎ መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። የሚገርም ነው። እነሆ የረገምካት በለስ ምን ብላለች? ደርቃለች። ደርቃለች አለው። ኢየሱስን መልሶ እንደዚህ አለው። ዋና ነገር እዚህ ጋር
ኢየሱስም ለጴጥሮስ መለሰና እንደዚህ አለ፣ በእግዚአብሔር እመን። በምን እመን? በእግዚአብሔር እመን። ዋቀዮዳን አመን። በእግዚአብሔር እመን። በእግዚአብሔር እመን። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቀልና ወደ ባህር ተወርወር ቢል ይሆንለታል። እልፍ በል አይደለም፣ ተወርወር፣ ተነቀል፣ ተወርወር ቢል ምን ይልለታል? ይሆንለታል። እስኪ ይሆንለታል በሉ። እሑድ ማታ ነው የሰበኩት፣ ሐሙስ ማታ ለሚያምን ሁሉ ይቻላል። እስኪ ሶስት ሰው ይበል ከኔ ጋር፣ ለሚያምን ሁሉ ይቻላል። ይሄን ዝም ብሎ የቤት ማሳመሪያ ጥቅስ አድርጋችሁ አታስቀምጡት። አንዳንድ ሰው ቤት ውስጥ ጥቅስ የሚለጥፈው ለቤት ውበት እንዲሆን፣ ብራዘር ለቤት ውበት የሚሆን ጥቅስ አይደለም፣ ለህይወት ውበት የሚሆን ጥቅስ ነው የምናወራው። ሁሌ ጥቅስ ስታወሩ ለህይወታችሁ ውበት፣ ለሚያምን ሁሉ ይቻላል። የስ ዛሬ አንድ ሰው ከዘበኝነት ተነስቶ ዓለምን የሚያነጋግር ጀግና ብርቱ አማኝ ይሆናል። ይህንን ተራራ ተነቅሎ ወደ ባህር ተወርወር ቢል ይሆንለታል። ማንም እኮ ነው። ማንም እስኪ ማንም በል። አሁን ማንም የሚለው ቃል በጣም የሚገርም ቃል። በጣም ስሙኝ። ማንም ሰው ሲሳደብ የማንም ልቅምቅም፣ የማንም ሹፉሮ ንግግር ላይ ሰው የሚጠቀም ማንም የማቃለያ የማሳነሻ ንግግር ናት። ማንም ከመሬት እየተነሳ ማንም ከመጣበት የማይታወቅ ሁሉ ማንም የሚለው ማለት የመጨረሻ ደቃቃ የማይጠቅም ሰው የናቀው እዚህ ግባ የማይባል ተስፋ ያጣ ጥሩ ወገን የሌለው አብሮት ቆሞ የሚሟገትለት ነገሩን የሚያስፈጽምለት የሌለ ብቻውን የቀረ ባተሌ የሚባክን ማንም የሚባለው ሰው ብድግ ብሎ በእምነት ይሄ አሁን ፊቴ የቆመው ተራራ ተነቅሎ ወደ ባህር ጥልቅ ይወርወር ሲል ማንም የሚባለው ሰው ሊያመጣው ይችላል። እንግዲህ ያው ስሙኝ፣ ማንም አምጥቶት የማያውቀውን ነገር አንተ ትጀምረዋለህ። አጠገብ ያለው ዛሬ ጀምረዋለሁ በል። ድገሙና በል። አሁን ችግራችን ምን እንደሆነ ታውቃላችሁ? ስንፍናችን፣ ትጋት ማጣታችን፣ ቃሉን ዕለት ዕለት አለመለማመዳችን፣ የሰማነውን ነገር ይዘነው ገብተን አብረነው አንውልም፣ አብረነው አንቆይም። ኢየሱስ ጌታ። አጠገባቸው ያለውን ሲያዙትና እንደዚህ በሉት፣ ራስን መለወጥ ትችላለህ በሉት። መለወጥ ማትችላቸው ነገሮች አሉ። ስማኝ፣ ተፈጥሮን አትለውጥም፣ አየሩን አትለውጥም፣ ማዕበሉን መለወጥ አትችልም። ግን አንተን ራስህን መለወጥ ትችላለህ። ማዕበሉ እንዳለ አንተ ራስህን ለውጥ። ተፈጥሮን አንዳንድ ሰው እንትን ነው፣ ሰበበኛ ነው። ሰበብ ሲደረድር እንደዚህ የሆንኩት እንደዚህ ስለሆነ ነው፣ ጥሩ ቤተሰብ ስለሌለኝ። ወይ ኢየሱስ ጌታ። በእናታችሁ ነው እዚህ ተመለሱ። ኢየሱስ ጌታ። ጥሩ ባል ስለሌለኝ፣ ጥሩ እህት ስለሌለች፣ ዘሮቼ ደካማ ስለሆኑ፣ ጥሩ ንግድ ሰበብህን ተወብራለህ። ምድሪቱ ስለማትመች ነው፣ አየሩ ይሄንን ሰበብ ሁሉ ተውና ራስህን ለውጣው። ተናገር፣ ላይ ትልልቅ ነገር አውጅ፣ ከፍታዎችን አውጅ፣ ስኬትን አውጅ፣ ቤትን መለወጥ እንደምትችል አውጅ። እግዚአብሔር ታሪክን ይቀይረዋል። ይኸውላችሁ ስሙኝ፣ ደግሜ ልናገረው፣ ይሄ ሰው ይሄንን መስማት አለበት። ይኸውላችሁ ስሙኝ፣ ግን ዓለም ላይ ተጽዕኖ የፈጠረው ይሄ ነው። አይጠቅምም፣ አይረባም፣ ፉዞ ነው የተባለ ሰው የሰማው ቃል ቀየረው። ሃሌሉያ! የሰማው ያስገባው ቃል፣ እናቱ ገልብጣ የነገረችው ቃል
ጂነስ እንደሆነ ያወራችሁ ሆነ። ዛሬ ማለዳ እንደዚህ እናገርባለሁ በኢየሱስ ስምና ስልጣን ምንም ነገር ላይ ገድብህ በከባድ ፍጥነት ምድሪቱ ላይ ተገለጣለህ። እኛም ቀድሞ አረባም አልጠቅምም የኔ ነገር አበቃ የሚል ታሪክ በኢየሱስ ስም ካንተ ይወጣ ነቀለ። አንድ ጊዜ ከአንድ እህት ጋር እያወራሁ ፕሮፌት እኔ ፊቴን ወደዋለሁ አለች። ዋው አንደኛ ነሽ አልኳት እና ልትለኝ የፈለገችው ሌላ ለፊቴ ማልጠቀመው ክሬም የለም አለች። ትልቁ በጀቴ የሚያልቀው ክሬሞች ላይ ነው አለች። ውጭ ነው ምትሉ እና ፊቴን በጣም ወደዋለሁ እንዲበላሽ የማልፈልገው ፊቴ ነው አለች። አሜዚንግ በቃ ለዘላለም እንዳማረ ይቀጥላል ፊቷ። ምንም በቃ ቡዳም አይበላትም እሷ። ሪና ለምን መሰለ እየተናገረች ያለችው ፊቴ ያምጣል ይፈነዳል ይቆስላል አይደለም፣ ወደዋል። እላይ ለተናገር ብራዘር፣ የምትናገረው ቃል እንደዛው ይሆናል። ብራዘር የምትናገረው ቃል ነው ህይወትን የሚወርሰው። እየሰማኝ ነው። አንዳንድ ሰው ትዳሬን አልወደው ይሄንን ቁመቴን አልወደው ምን ታመጣለህ? እውነቴን ነው። አፍንጫዬን አሁን ይሄንን አፍንጫ አልወደውም ምን አመጣለሁ ብራዘር? እኔ ለምን አለው ጌታ በሰላም እኔ ከረዳኝ በኋላ 15 ቀን ከሆነ በኋላ በጣም ልጄ ታሞ ነበር። ከዛ አለቀስኩ። እውነት የኔ ቤት የሚገባ ሁሉ ሰው ጌታን ሳይጸልይ አይወጣም። ግን ልጄ ሊሞት ደረሰ። ጌታ ሆይ የኔ ቤት ሁሉ የሚመጣ ሰው አንተን ያመስግናል። ግን አንተ ለምንድን ነው ደስታዬን ሊወስድ የተዘጋጀው አልኩ። እውነት ጌታን አማረርኩ፣ አለቀስኩ። እኔ ቤት ነው የተገላገልኩት በወለድኩበት። እውነት ደም ላይ ደም እየተኛሁበት ተንበርክኬ ጌታን ያስቸገርኩ ነበር። ጌታ ግን አንድ ቀን ዘንበል አለልኝ። ጌታ ግን አንድ ቀን ዘንበል አለልኝ። ኢየሱስ ጌታ ነው። ከዛም በኋላ 5 ቀን እናበት አዘዘልኝ። በ15 ቀን በኋላ ማለት 17 ቀን ነው ማርፈት አዘዘልኝ። ሁሉ ሰው ጸልያለሁ። ከዚህ እናቶች ሄደው ነበሩ። ያኔ ቀን መርፌት አዘዘልኝ። እነሱ መምጣት ሁሉ ረስቼዋለሁ። እውነት ሁሉ መናይ ሁሉ ተቀየረ። ያለቀስኩ ወደ ላይ ወደ ታች ዝም ብዬ እራመዳለሁ። ጌታ አትውሰድብኝ ልጄ፣ ወንድ ልጅ ባርካለሁ ብለኝ አልነበረም ወይ? ለምንድን ነው የምትወስደኝ ብዬ ጌታን ያለቀስኩ እየቸገርኩ ነበር። ከዛም በኋላ እሑድ ዕለት ነው ፓስተር አልኩት። ከዚህ ከቸርች ነው እሱ የወጣ ፓስተር። እኔ በቃ በጣም ነው የተቸገርኩ። ሰዎች እውነት ከአንድ ሰዓት በኋላ ባለቤቴ ልጆች ያሉ ከአንድ ሰዓት በኋላ ነፍሱ የለም ሰውነቱ ስጋው ከኔ ጋር ነው፣ ግን ትንፋሽ የለም። ጌታ ወይ ወስዳል ወይ ይላለሁ። ከአንድ ሰዓት በኋላ ደግሞ ይመጣል። ሲመጣ ይላል ጌታ ወስደ ነው እንደበል ለምን እኔ የምትፈትነኝ? በቃ እኔን ውሰደኝ አልኩ። ጌታ ወይ ዱዳ ልጅ ምንም አላደረገም። እኔ አጣጠኛ ነኝ፣ በደለኛ ነኝ፣ ውሰደኝ። እኔ በቃ ከሱ እኔን አስቀድመኝ ዝም በይ ይላል። ዝም ብለን እንጸልይ። በቃ ያጸለን አይደለም ወይ? ጌታ አትበታተኝ፣ ዝም በይ ራሴ ዝም በል፣ በኢየሱስ ስም ዝም በል እላለሁ። እሱን ማለት ነው አለ በጌታ ፊት ነው የማወራው። እኔ እጮሃለሁ ጌታ አትውሰድብኝ ብዬ ያለቀስኩ ፓስተር ጋር ደውዬ በቃ ልጁ ደህና ነው እንደ ብሎ ጠየቀኝ። እውነቴ ነው፣ እግዚአብሔር ፊት ነው የማወራው። ልጁ ደህና ነው ብዬ ሲጠይቅ ደህና ነው ግን ፓስተር አልኩ ቃል ብቻ አውጣልኝ። በቃ እያለቀስኩ ነው። ፓስተር ቃል ብቻ አውጣልኝ ለኔ ስል ቃል አወጣለት። ቃል የሚለው ቃል ነው። በልቡ ላይ ያለው በሽታ አሁን ተነሳ አለ። ጌታ መስግኑ። ጌታ ከዛ በኋላ
ተነሳ። እሱም በእርካታ መንፈስ ጀመረ። ተንበርክኬ ጌታን በሌሊቱ ሙሉ ማመስገን ጀመርኩ። እስከ ዛሬ ድረስ በቤቴ ውስጥ ዝማሬ፣ በቤቴ ውስጥ ምስጋና ብቻ ነው። እንደገና ደግሞ ቅድም እዚህ ጋር ተንበርክኬ ከደጅ ጀምሬ ነው ተንበርክኬ ሲገባ ያልገባ ሰው ወይ የሆነ ነገር ምን ሆና ነው ሊል ይችላል ሰው። ጌታ እኔ እንዲሁ ትንፋሽ በሌለው ልጅ አቅፌ ጌታ ሆይ ከደጁ ጀምሬ እስከ መድረኩ ድረስ በጉልበቴ ልጄ ሸክሜ ጌታ ሆይ እውነት ፓስተር ይስሐቅ ቤት ቸርች ነዚህ ካስገባኝ እንዲሁ ልጅ ሸክሜ ከገባው ተንበርክኬ ይገባለሁ ብዬ ከደጁ ነው። ለምን አልዋሽም። የሰጠኝ ያረገልኝ ብዙ ውለታ ከእናት ከአባት ለእኔ በላይ የደረሰኝ ጌታ ስለሆነ እሱ ነው። እኔ ቃል ሲነግርበው ነው ጌታን አመስግኑልኝ። አሁን አሁንም እጃችሁ ወደዚህ ደግሞ ዘርጉና ፓስተርን ጌታ አብዝቶ ይባርክ በሉ። ከዚህ የበለጠ ጸጋ በጸጋ ያድርግ በሉ። እግዚአብሔር ይባርካችሁ። እግዚአብሔር ከፍ ያደርጋችሁ። እግዚአብሔርን ጌታን አመስግኑ። የመጨረሻ ክብር ይሁን። ሃሌሉያ! ኢየሱስ ጌታ። ይህንን ማድረግ የሚችል እግዚአብሔር ብቻ ነው። አንድ ሴኩና ይህንን ማድረግ የሚችል እግዚአብሔር ብቻ ነው። እንኳን እግዚአብሔር ረዳችሁ፣ እንኳን ደስ አላችሁ። ልትይዋለ ሌላ ክብር ለኢየሱስ ይሁን። ዘርጉና እግዚአብሔር ይባርካችሁ። ወራ እግዚአብሔር ይባርካችሁ። ተባረኩ። ቁጭ በሉ። ኢየሱስ ጌታ።